ባዮሜዲካል ኢንጂነሪንግ ያንተ ፊልድ ምንድን ነው? ስለምንድን ነው የሚያጠናው ሚለውን እስኪ ብትነግር። ኢንጂነሪንግ ነው ማለትም ፊዚክስ እና ሂሳብ ትምህርቶችን ወይም ቤዚክ ሳይንስ የምንላቸውን ትምህርቶች ባዮሎጂ ላይ እንዴት መጠቀም እንችላለን የሚለውን ነው። ኢምፕሊሜንቴሽን ነው የሚሰራው። ኮሪያ ውስጥ ማንኛውም አይነት ሳይንቲፊክ ትምህርት ይሁን ምንም ይሁን በኮሪያኛ ቋንቋ ነው የሚማሩት። ሙሉ ትምህርት ሲስተማቸው በኮሪያኛ ነው። ፔፐርም ይሁን ምንም ይሁን በኮሪያኛ ነው የሚያወጡት። እና ይህን እንዴት ትረዳዋለህ? በኮሪያን በቋንቋቸው ነው ሁሉንም ነገር የሚማሩት፣ በቋንቋቸው ነው። ሳይንቲፊክ ፔፐር ሲጽፉ፣ ጭውውቶች ሲጽፉ፣ ማስታወቂያ ሲለጥፉ ቋንቋቸውን በጣም ይጠቀማሉ። ያ በጣም ረድቷቸዋል። ተማሪዎች እንዴት ነው ፒር ፕሬዠርን መቋቋም የሚችሉት? ፒር ፕሬዠር ከሆነ ፒር ኩያ ነው። ኩያ ፕሬዠር ብዙ ጊዜ ብዙ ውሳኔዎች ያስወስናል። በተለይ እድሜ ከገፋ እንደው አሁን በወጣትነት እድሜ ትንሽ ወደ ጎልማሳነቱ እየጠጋ ሲመጣ ሰው ብዙም እየጠፋ ነው የሚመጣው ያ ነገር። በተማሪዎች በሚመርጡበት ወይም ኮሌጅ በሚገቡበት ሰዓት ግን ኃይለኛ ፒር ፕሬዠር ያለበት ጊዜ ነው። እኛ ሀገር በተለምዶ የተለመደው የትምህርት በጣም ቲዮሪ ላይ ሀሳብ ላይ ፎከስ ያደረገ ወይም ፈለጣ ላይ ሽምደዳ ላይ ፎከስ ያደረገ ያተኮረ ትምህርት ስርዓት አለ። እዚህ ደግሞ መተህ ካየኸው አንተም ብዙዎቻችን የምንታዘበው የሚማሩትን ነገር ምንድነው እኛ የትምህርት ስርዓት ለፈተና ነው የተሰራው። ፈተናን ማለፍና አለማለፍ ጋር የተያያዘ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ከዚህ ቀደም በነበሩት ቪዲዮዎች ላይ በዚህ በደቡብ ኮሪያ የሚገኙ የተለያዩ ተማሪዎችን እየጋበዝን ያላቸውን እውቀት እንዲሁም በትምህርት ዘርፋቸው ያካበቱትን ልምድ እንዲያካፍሏችሁ እየጋበዝን ልምዶቻቸውን እያካፈሏችሁ ይገኛሉ። ዛሬም እንግዲህ ከዚህ ቀደም ስናደርገው እንደነበረው በዚህ በደቡብ ኮሪያ እየተማረ የሚገኝ አንድ ወንድማችንን በመጋበዝ በፊልዱ ያካበተውን እውቀት እንዲሁም ደግሞ በዚህ የትምህርት ዘርፍ በሚያልፍበት ጊዜ ያጋጠሙትን የተለያዩ ነገሮችን የሚያጋራን ይሆናል። እንግዳችን እንግዲህ ጥሪያችንን አክብረህ በእውነቱ እዚህ ድረስ ስለመጣ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ እስኪ ቀለል አድርገን ራስን በማስተዋወቅ ብትጀምር። እሺ ስሜ ዮናስ በፍርዱ ይባላል። ያው የመጣሁት ከአዲስ አበባ ነው። ባዮሜዲካል ኢንጂነር ነኝ፣ ኢንጂነሪንግ ተመራቂ ነኝ። አሁን ደግሞ በግራጁዌት ስኩል በባዮ ፍሉድ ኢንጂነሪንግ ላቦራቶሪ ውስጥ ነው የምሰራው። ስለዚህ ማስተርስ ተማሪ ነኝ። በጣም በጣም ደስ ይላል። እንግዲህ እንደነገርከን ባዮሜዲካል ኢንጂነሪንግ ምናልባት ከዚህ ቀደምም ለመንገር እንደሞከርኩት በዋነኝነት እነዚህን ቪዲዮዎች እያዘጋጀን ያለ ነው በዩኒቨርሲቲ ውስጥ ገብተው የሚማሩ የከፍተኛ ትምህርት ተቋማት ተማሪዎች ሊገቡባቸው ስለሚፈልጓቸው ፊልዶች በቂ ግንዛቤ ኖሯቸው፣ እውቀቱ ኖሯቸው፣ መረጃው ኖሯቸው እንዲመርጡት ነውና እስኪ የመጀመሪያ ጥያቄ ማደርገው ባዮሜዲካል ኢንጂነሪንግ ያንተ ፊልድ ምንድን ነው? ስለምንድን ነው የሚያጠናው ሚለውን እስኪ ብትነግረን። እሺ ተርሙ ባዮሜዲካል ኢንጂነሪንግ ያው እንደ ማንኛውም የኢንጂነሪንግ ዘርፍ በዛ ያለ ኤሪያዎችን ቦታዎችን ይነካል። ሜንሊ ግን እንደ ስሙ እንደምንረዳው ባዮሎጂ እና የሜዲካል ኢንጂነሪንግ ነው ማለትም ፊዚክስ እና ሂሳብ ትምህርቶችን ወይም ቤዚክ ሳይንስ የምንላቸውን ትምህርቶች ባዮሎጂ ላይ እንዴት መጠቀም እንችላለን የሚለውን ነው። ኢምፕሊሜንቴሽን ነው የሚሰራው። ያው እንደ ማንኛውም የምህንድስና ዘርፍ አፕሊኬሽን ላይ ያተኩራል እና ቤዚክ ሳይንስ እና ባዮሎጂን ማገናኘት ላይ ነው ትልቁ ስራው። ስፔሲፊካሊ ደግሞ የኛ ባዮሜዲካል ኢንጂነሪንግ እኔ የተማርኩት ከሂውማን ሜዲሲን ጋር ወይም ደግሞ አብዛኛውን ስራውን ያው ባዮሎጂም ዘርፉ ሰፋ ስለሚል ከሰው ልጅ ሕክምና ጋር ወይም ሂውማን ሜዲሲን ጋር የተያያዘ ዘርፍ ነው። ፊዚክስ እና ማቴማቲክስን ወይም ቤዚክ ሳይንሶችን እና ኢንጂነሪንግ ፕሮዳክቶችን ማውጣት ማለት ነው ከሂውማን ሜዲሲን ጋር ተያይዞ ያ ነው። በጣም አዲስ
ፊልድ ይመስለኛል። ብዙ የተለመደ አይደለም። እንደሰማሁትም ከሆነ ኢትዮጵያ ውስጥ ራሱ ከሁለት ዩኒቨርሲቲዎች ውስጥ ብቻ ነው እየተሰጠ ያለው የሚል መረጃ ነበር። ምናልባት ተሳስቼ ከሆነ ታረመኛለህ። አሁን ላይ በእርግጥ አሁን ላይ በጣም እየበዙ ነው። ሲጀመር ግን በጣም ትንሽ ግቢዎች ነበሩ። አክቹዋሊ ጅማ ዩኒቨርሲቲ ነው የመጀመሪያውን አይ ቲንክ እርግጠኛ ባልሆንም በሜዲካል ዘርፍ ዲፓርትመንት ከፍቶ የጀመረው። ከዛ የኛ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተቀላቅሏል። ከዛ ደግሞ ሐዋሳ ዩኒቨርሲቲ ባለሳሳት። አሁን ላይ ግን ብዙ ዩኒቨርሲቲዎች ጀምረው ይሆናል አሁን በምናወራበት ታይም እና በእርግጥ አዲስ ነው ለእኛም ሀገር ብቻ ሳይሆን ለዓለም አዲስ ነው። ግን ለእኛ ሀገር ደግሞ ስፔሲፊክሊ በጣም አዲስ ነው። ለምሳሌ በእኛ ዩኒቨርሲቲ ኦልሞስት 20 ዓመት ራሱ አልሞላውም ማለት ከሌሎቹ አንጋፋዎቹ ዲፓርትመንቶች ሜካኒካል፣ ኤሌክትሪካል ዲፓርትመንቶች፣ ኬሚካል ዲፓርትመንት እነዚህ አንጻር ስናየው ድሮ በንጉሱ ጊዜ የተቋቋሙ ስለሆኑ ከዛ አንጻር ስናየው በጣም አዲስ ነው። ለዛ በጣም ጥሩ። እንግዲህ ለመነካካት እሞክራለሁ። አንተ የተማርከው አዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ ነበረ። ምናልባት ስለ ባዮሜዲካል ኢንጂነሪንግ ስሰማ ከኤሌክትሪካል ኢንጂነሪንግ ጋር በጣም የሚገናኝ ፊልድ እንደሆነ ባዮሎጂ ላይ ያለ ኤሌክትሪካል ኢንጂነሪንግ የሚል አገላለጽም ሰምቼ ነበርና እሱ እንዴት ታየዋለህ? ማለት ልክ ነው። ቤዚክሊ ባዮሎጂ እና ኤሌክትሪካል ኢንጂነሪንግ ነው። 70% እንደው በኮርስ ደረጃ እንደው በጥሬው ካየ ነው 70% ኮርሳችን የኤሌክትሪካል ኢንጂነሪንግ ኮርስ ነው። ሶ ኤሌክትሪካሎች የሚማሩት እንግዲህ ብዙ ዘርፍ አለ ማለት ከኤሌክትሮኒክስ ጋር የተያያዘ ኤሌክትሮኒክስ 1 2 እያሉ የሚወስዱ ኮርስ አለ፣ ኤሌክትሮማግኔቲክስ አለ፣ ማሽን የሚባል ኮርስ አለ ምናምን። እነዚህን ኮርሶች ከሰርኪዩት ጀምሮ ከቤዚክ ሰርኪዩት ጀምሮ መውሰድ ግድ ይላል ባዮሜዲካል ኢንጂነር ለመሆን። ሶ ቤዚክሊ ተመሳሳይ ነው እና አብዛኞቹን ያው ኮርሶች ወደዛም እየሄድን ኤሌክትሪካል ኢንጂነሮች ዲፓርትመንትም እየሄድን ላቦችን እንወስድ ነበር። አስተማሪዎቹም አብዛኞቹ ሜጀራቸውም የኤሌክትሪካል ኢንጂነር ነው። ሶ እኛን የሚያስተማሩ ስለዚህ ኤሌክትሪካል ባዮሎጂ ላይ ያለ ኤሌክትሪካል ነው ቢባል ልክ ነው ማለት ነው። ማጋነን አይደለም። በጣም ጥሩ። ለምንድን ነው የመረጥከው? ባዮሜዲካል ኢንጂነሪንግ ለመግባት የሀሳብ ይመጣልኝ ሃይስኩል ተማሪ ሆኜ ነው። 10ኛ ክፍል ተማሪ ሆኜ የአዲስ አበባ ዩኒቨርሲቲ ምርቃት ቲቪ ላይ ይታያል። ድሮ የሚሊኒየም አዳራሽ ምርቃት ላይቭ ይታያል እና እዛ ተቀምጬ እያየሁኝ በእኛ 10ኛ ክፍል ሆነን ዓመተ ምህረቱ እርግጠኛ አይደለሁም ካልኩሌት አላረኩትም። ግን 10ኛ ክፍል ተማሪ ሆኜ ያንን ፕሮግራም በማይበት ጊዜ አስታውሳለሁ አንድ ሰቃይ ልጅ ነበር የዛኔ በወርቅ ሜዳሊያ የተሸለመና ይጠይቁታል ኢንተርቪው ሲደረግ ምንድነው የተማርኩት ሲባል ባዮሜዲካል ኢንጂነሪንግ ይላልና እኔ ግራ ገባኝ ማለት ከዛ ፊት ሰምቼው አላውቅም ነበር ፊልዱን። ከዛ ይሄ ነገር አዲስ ነው ተርሙም ደስ ይላል ከሰማው አላውቅም ባዮሜዲካል ምናምን ሲባል ከዛ ይሄ ነገር ምንድነው ምናምን የሚለው በቃ እኔ ማጥናት ፈልገው ይሄንን ነው ምናምን ነገር አልኩኝ። አስታውሳለሁ 3.92 ነው ምናምን ይዤ የተመረቀው ልጁና በቃ ይሄንን ማጥናት አለብኝ ምናምን ብዬ ወሰንኩኝ። ከዛ ስሙ ደስ ስላለኝ ነው በጣም። ከዛ በኋላ ላይ ግን ሳይ ደግሞ ወደ ምርጫ የገባሁበት ዩኒቨርሲቲ ላይ 1 ዓመት ፕሪ ኢንጂነሪንግ ከተማርኩኝ በኋላ ሞሮፍ ሁሉንም የኢንጂነሪንግ ዘርፎች ይነካካል፣ ሁሉንም የሳይንስ ፊልዶች ይነካካል እና ሞሮፍ ያው ኪዩሪዮሲቲ ነው ወደዛ እንደገባ ያደረገኝና መጨረሻ ላይ 1 ዓመት ፕሪ ኢንጂነሪንግ በኋላ ለመርጦች እያለውኝ በዚህ ሁለቱ ምክንያቶች ማለት ነው። ኪዩሪዮሲቲ ብለኸኛል። ያው በተለይ ዩኒቨርሲቲ ስንገባ ያው ብዙ ኢንተረስቲንግ የሚመስሉ ደስ የሚሉ ፊልዶች እናያለን፣ እንሰማለን። ደግሞ ወቅታዊ የሆኑም ተብሎ ደግሞ የምንመከራቸው ነገሮች አሉ። አንተ ይሄ ነው በቃ ይሄ ነው ብለህ የወሰንክበት እንደው አንድ ምክንያት እንደው ብትጠቅስልን ይሄን ነው በቃ መማር የምፈልገው ብለህ የወሰንክበት ምክንያት? ምክንያቱም ከብዙ አቅጣጫ ብዙ ወሬዎች ስለምንሰማ ማለት ነው። አንዱ ኧረ ይሄን ነው መግባት ያለብህ፣ አንዱ ደግሞ ይሄን ነው መግባት ያለብህ ይላልና እንደው ምንድነው ዩኒቨርሲቲ ላይ እንደውም ከባዱ ጊዜ እሱ ይመስለኛል። ማለት ፕሪ ኢንጂነሪንግ ከተማርክ በኋላ የትኛውን ፊልድ ነው መመርጠው የሚለው ነገር በጣም ያሳስባል። እና ብዙ ተማሪዎችም ያው አዲስ እንደመሆናችን መጠን የዛኔ ነው የምትወዛገበው ብዙ ነገሮች ላይ ውሳኔ ለመወሰን ትንሽ ያስቸግራል።
እና ወደዚህ ፊልድ ግባ ወደዛኛው ፊልድ ግባ የሚል ብዙ ትወታ አለ። አንደኛውም ያው ከደግነትም የተነሳ ያው ከሰው ካለው እንክብካቤ ወይ ፍቅር ለኛ ካለው የተነሳ የሚጠቁመን አለ ወደዚህ ግባ ይሄን ብትማር ምናምን የሚለው ነገር አለ። ያ ፕላስ ደግሞ የኛ ፍላጎት ደግሞ የመጀመሪያው ወሳኙ ነገር ስለሆነ ፍላጎትን ካላጣመ ትንሽ ይከብዳል። ሰውን ሪኮሜንዴሽን ብቻ ሰምቶ መግባት ይከብዳልና ጊዜ ደግሞ ይለዋወጣል። እና የኛ ጊዜ አስታውሳለሁ ሶፍትዌር ለመግባት ብዙ ሰው ይፈልግ ነበር ሶፍትዌር ኢንጂነሪንግ እና በጣም ብዙ ሰው ስለ ሶፍትዌር ነበር የሚያወራው ምናምን። ምክንያቱም ቀድሞ የነበሩ ባቾች የኛ ታላላቆች ብዙ ሰው ይመክሩ ነበር ሶፍትዌር እንዲገባ ምናምን። እኔ በዛን ጊዜ ሶፍትዌር እውቀት ብዙም ዜሮ ነበርኩኝ እና ፍላጎትም የለኝም የሶፍትዌር እና የኮምፒውተር ስራ እና የቴክኒካል ድሮይንግ ስራ አልወድም በተፈጥሮ። ፍላጎት አልነበረኝም የዛኔ። በዛን ጊዜ ነው የማልወደው ፍላጎት የሚከብድ ስለሚመስለኝ ስለነበር መግባት አልፈልግም ነበርና ኦሪየንቴሽን ይሰጥ ነበር የባዮሜዲካል፣ የኤሌክትሪካል፣ የሲቪል የሁሉም ኦዲቶሪየም 5 ኪሎ ኦዲቶሪየም ኦሪየንቴሽን ይሰጣልና ተማሪዎችን ወደኛ ግቡ የሚል ቅስቀሳ ይደረጋል። የዛኔ በሚደረግበት ሰዓት ሁለት ዲፓርትመንቶች ውስጤን ስበውት ነበር የሜካኒካል እና የባዮሜዲካል ፕሬዘንቴሽን። ሜካኒካል ፕሬዘንቴሽኑን ያቀረበችው አንድ ልጅ ነበረች ቦይንግ ካምፓኒ ኢንተርንሺፕ የወጣች የሜካኒካሉን። የባዮሜዲካሉን ደግሞ ሌክቸረር ነበር አንድ ህንዳዊ ሌክቸረር ነበረችን እሷ ነበረች ያቀረበችው። ሁለቱ ስበውኝ ነበር ያቀረቡት ከሌላው አንፃር ማለት ነው። ከዛ ሜካኒካል ልገባ ነበር የመጀመሪያ እቅድ የነበረው ያሰብኩት ሞር ኦፍ ዲዛይን ላይ ይሄ ማሽን ዲዛይን ላይ ምናምን ነገር። ግን ድሮይንግ ስለማልችል እና ስለማልወድ ሃይስኩል ላይም ድሮይንግን በደንብ ነክቼው ስላላለፍኩ ፈራሁኝ። ሜካኒካል ደግሞ መጀመሪያ አካባቢ ድሮይንግ አለው። በእርግጥ ሙሉ ድሮይንግ አይደለም ያም ስህተቴ ነው። የሚመክረኝ ሰው ስላልነበር እና ያንን ሳልመርጥ ወደ ባዮሜዲካል ላይ ስንመጣ ኦርጋን ዲዛይን ምናምን የሚለው በተለይ በደንብ ስቦኝ ነበር። ማለት አርቲፊሻል ኦርጋን ዲዛይን ማድረግ ይቻላል የሚለው ነገር በጣም ይስባል። ማለት ሰው ኩላሊቱ ፌል ቢያደርግ ልቡ ፌል ቢያደርግ በሰው ዲዛይን ተደርጎ ማኑፋክቸር የሚደረጉ ኦርጋኖች ሰስቴን ማድረግ ይችላሉ የሰው ልጅ የሚለው ነገር ሁሌ ይገርመኝ ነበርና ሞሮፊያ ነው ወደ ባዮሜዲካል እንድገባ ያደረገኝ ምክንያቱ። የተረዳሁት ነገር ምንድነው እንዳልከውም በተለይ ይሄን ውሳኔ ልንወስን ስንል እንሰማቸው ብዙ ነገሮች አሉና አንዱን ፊልድ ለአንድ ነገር ብቻ መጠቅለል። አሁን ሜካኒካል ኢንጂነሪንግ ከሆነ በቃ ድሮይንግ ነው ብለን ወይ ደግሞ ሶፍትዌር ከሆነ በቃ ሶፍትዌር እና ሶፍትዌር ብቻ በቃ ኮምፒውተር ላይ አፍጠጠመ ማለት እንደዛ አይነት ነገር አለ። ኤሌክትሪካል ሲሆን የሆነ ከሽቦ ጋር በቃ ብቻ ዝም ብለህ ምን የምትል ይመስላል። ብቻ ግን በጣም በቂ የሆነ መረጃ ሁሉም ላይ ማሰባሰቡ የራሳችንን ሪሰርች መስራቱ በየፊልዱ ከፍላጎታችን ተነስተን አስፈላጊ እንደሆነ ነው የተረዳሁት። በጣም ጥሩ ነጥብ ነው ያነሳህልኝ። መርጠህ ወስነህ ገባ። ከዛ በኋላ ደግሞ እንዴት ነበረ ማጥናቱ? እንዴት ነበረ? ቀላል ነበር ወይ ከባድ ነበር ወይ? ከከበደስ ምን አከበደው? እና እነዛን ደግሞ እንዴት አለፍካቸው? ላይ እንደ ተማሪ ሁሉም ከባድ ሞመንቶች ይኖራሉና ኤክስፔክቴሽን የገመትከው የጠበቅከው ነገር ከዛ ደግሞ ያገኘው ነገር እንዴት ደግሞ ተምረህ እንዳለፍከው እስኪ ታካፍል። እንደማንኛውም የኢትዮጵያ ተማሪ ወደ ዩኒቨርሲቲ ስገባ ቻሌንጆች አሉ፣ ብዙ ቻሌንጆች አሉ። አንደኛው ዩኒቨርሲቲ እና ሃይ ስኩል በጣም ይለያያል። ሃይ ስኩል ላይ የነበረው ከአስተማሪ ያለው ኢንተራክሽን እንደው የአስተማሪ ሞግዚትነት ምናምን ይቀራል። ምንድነው በራስ መቆም የሚለው ነገር ላይ ይመጣል። ማለት በራስ መቆም ያስፈልጋል የዛኔ። እና ደግሞ አዳዲስ ትምህርቶች የሚበዙበት ጊዜ ነው። ሞሮፍ ሃይ ስኩል ላይ ትምህርት ብቻ ሳይሆን ካራክተር ግንባታም ነው። ማለት ዲሲፕሊን እና ስነ ምግባር ምናምን ግንባታም ላይ አስተማሪዎች ይሰራሉ። ዩኒቨርሲቲ ላይ ግን ተሰርቶ የመጣ ተማሪ ነው። ከዚህ በኋላ በቃ ዋናውን ትምህርት ነው የምትማረውና አዳዲስ ፊልዶች፣ አዳዲስ ትምህርቶች፣ አዳዲስ ኮንሰፕቶች ምናምን ይመጣሉ። በሂሳቡም፣ በፊዚክሱም፣ በባዮሎጂም በሁሉም በምንወስዳቸው ፊልዶች አይነትና ያ አዲስ ይሆናል ለማንኛውም ተማሪ። ያው ተስፋ ለመቁረጥ ነው ዝም ብሎ ያው ሁሉም ነገር ህይወት ላይ አዲስ ነገር ሲኖር መጀመሪያ አካባቢ ይከብዳል ሁሉም ነገር። ከዛ በኋላ ግን ቀስ እያለ ይለምዳልና ባዮሜዲካል ኢንጂነሪንግ ስፔሲፊክሊ
ብዙ የሚከብዱ ነገሮች አሉት። ለምሳሌ መጀመሪያ አካባቢ ጥናት በጣም ያስፈልገዋል። ጥናት ስል የኛ ፊልድ ላይ ብዙ ኤሪያዎችን ተች ያደርጋል። አንደኛው ባዮሎጂ ነው። ባዮሎጂ ደግሞ ሲኖር ይሄ አናቶሚ፣ ፊዚዮሎጂ ኮርሶች ምናምን አሉ ሂውማን ሜዲሲን ላይ እና እነሱን ኮርሶችን እንወስዳለን። ማስታውሰው በተለይ አናቶሚና ፊዚዮሎጂ በተለይ አናቶሚ ኮርስ በጣም ትንሽ ከበድ ይል ነበር ማለት ከኢንጂነሪንግ ይወጣ ነው ማለት ሌሎች ጓደኞቻችን ሌላ ዲፓርትመንት ያሉት ሞር ኦፍ አፕሊኬሽን ላይ ሶፍትዌር መስራት ላይ ምናምን ሂሳብ ፈለጣ ላይ ምናምን በነበሩበት ሰዓት እኛ ሁለቱንም ነበር ሂሳብንም እንፈልጣለን፣ በዚህ ጋር ደግሞ እንሸመድዳለን። ጆይንቶች የሰው ልጅ ቦኖች ምናምን ሽምደዳ ላይ ምናምን ነበርና ያ ትንሽ ይከብድ ነበር። ሽምደዳና ፈለጣን አንድ ላይ ማስኬድ ትንሽ ይከብዳልና ይሰለቻል፣ የሆነ ጊዜ በጣም ያስቸግራል። በኋላ ላይ ግን መጀመሪያ አካባቢ ብቻ ስለሆነ እነዚህን ኮርሶች በደንብ ካወቅም በኋላ ሁለተኛ ዓመት ምናምን ኮርስ እንዳለቀ አካባቢ እነዚህ አይነት ኮርሶች ሙሉ ለሙሉ ይቀራሉ እና ሞር አናሊቲካል ይሆናል፣ ሞር ወደ ኢንጂነሪንጉ ያጋድላል። መጀመሪያ አካባቢ ግን ኢንጂነሪንጉ ፕላስ ደግሞ አናቶሚ፣ ፊዚዮሎጂ ኮርሶች ምናምን አሉ። ባዮኬሚስትሪ ኮርስ አለ። እነዚህ ኮርሶች ትንሽ ቻሌንጅ ያደርጋሉ ማለት ከኢንጂነሪንግ ወጣ ያሉ ስለሆኑ፣ ግን ደግሞ እውቀት ይጨምራሉ። ሁሉንም ተች እንድናደርግ ያደርጋሉ እና ያ ነው ትንሹ የከበደኝ ነገር። ግን እንደው ከባድም አይባል የሚታለፍ ነገር ነው። እንደው አንተ የረዳ ካለ የጥናት ልምድ ሊሆን ይችላል፣ በአጠቃላይ ካለ በትምህርት ቆይታ ውስጥ ካካበትከው ልምድ እነዚህ አስቸጋሪ ጊዜዎች ሲመጡ አዲስ ነው እንዳልከው ፊልዱም እና ብዙም ነገርም ስለሆነ እንደው አንተን የረዳህ ነገር ካለ ተማሪዎች ያን ቢያደርጉት ብለህ የምትለው ነገር ካለ ብታካፍለን። አዎ መጀመሪያ ሁሉም ነገር ያልፋል። ሁሉም ነገር ስለሚያልፍ መጀመሪያ እሱን ነው ማሰብ። ሁሉም ነገር ያልፋል ማለት አሁን በሚያስጨንቅ ነገር ሁሉም ነገር ያልፋልና ማለፉ ስለማይቀር ዋይኖት የሆነ የራሴን ጥረት አድርጌ ወይ የተሻለኝን ነገር ጥረት አድርጌ ለምን አያልፍም የሚለው ነገር አለና ሁሉም ነገር ስለሚያልፍ አይመስለንም እንጂ እሱን አንደኛ ታሳቢ ማድረግ ነው። ሁለተኛ ደግሞ ኢፈርት እና ዲሲፕሊን ነው። በጣም ዲሲፕሊንድ መሆን አይጠበቅበትም አንድ ሰው ባዮሜዲካል ኢንጂነሪንግ ዲግሪ ይዞ ለመውጣት። ግን ደግሞ ለማወቅ ከፈለገ ዲሲፕሊንድ መሆን አለበት ማለት የፈተናው ምናምን ትኩረቱ እንዳለ ሆኖ እውቀትን ደግሞ መጨመር ማለት እንዴት ነው ከፈተናው በዘለለ መልክ ወይም ይሄ ፈተና ወይም ይሄ ከባድ ጊዜ ካለፈ በኋላ እንኳን የሚጠቅመኝ እውቀት የሚይዝበት ምናምን የሚለው ነገር እሱን ለምሳሌ ፎርሙላ መሸምደድ ብዙም ሪል ወርልድ ላይ ብዙም ላይ ጠቅም ይችላል። ግን ደግሞ ፎርሙላው እንዴት እንደመጣ ማወቅ እውነተኛው ዓለም ላይ ሊጠቅም ይችላል። ምክንያቱም ቲዮሪ ነው አብዛኛው ነገር ዓለምን የሚያያይዘውና ስለዚህ ያንን ማድረግ ነው ሁለተኛው ነገር። ከዛ በኋላ ብዙም የሚከብድ ነገር አይደለም። እንደ ሁሉም ነገር ያልፋል። በጣም ጥሩ። እንደው ከመግባት በፊት ይህን ፊልድ ከማጥናት በፊት ባቀው ኖሮ አሁን ካለፍክበት በኋላ ማለት ነው ባቀው ኖሮ ብለህ የምታስበው ነገር ምንድን ነው? ባቀው ኖሮ ካለፍኩኝ በኋላ ከመጀመሪያ ዲግሪ በኋላ ወይኔ ነገር መጀመሪያ ባቀው ኖሮ ከዚህ በተሻለ ላደርገው ይችል ነበር። እንደዚህ አይነት ነገር ሁሌ የምለው ምንድነው ኤሌክትሮኒክስ ለባዮሜዲካል ኢንጂነሪንግ ስለሆነ ማወራው ማለት ነው። ኤሌክትሪካል አብዛኛው ኮርሳችን ኤሌክትሮኒክስ ሊትራሊ ባዶ እውቀት ነበረኝ ማለት ምንም ዜሮ ነበርኩ እና አብዛኛው ኤሌክትሪካል ኮርስ ጋር የተያያዘ ስለሆነ የኛም ኮርሶች የምንወስዳቸው ብዙ ነገር አስዩም ይደረጋል ማለት ግቢ ላይ ስትገባ አስተማሪ ብዙ ነገር ታውቃለህ ብሎ የሚያልፋቸው ነገሮች አሉ። አንተ ሜቢ ሃይስኩል ላይ ስትማር ችላ ብላ ያለፍካቸው ነገሮች ምናምን ማለት ነው እና ችላ ብለን ያለፍናቸው ግን በጣም ቀላል የሆኑ ነገሮች ማለት ነው። በትንሽ ጊዜ የሰጠናቸው ቢሆን ኖሮ ብዙ የምናተርፍባቸው የነበሩ ነገሮች በጣም ቀላል ኮንሰፕቶች ምናምን በኋላ ላይ ይመጣሉ እና ያ ነገር በኋላ ላይ እንደ አዲስ ማጥናት ይጠይቃል ማለት ቤዝ ገና መስራት ይጠይቃል። ኮሌጅ ላይ ስትማረው
መጽሐፎቹን እያነበብክ ቤዝ ገና ቲዮሪውን ሃይ ስኩል ላይ ያለፈውን የነበረውን እንደገና ትንሽ መገንባት ይጠይቃል። ያን ኦልሬዲ ግን በደንብ አይቼው ቢሆን ኖሮ ሜቢ ብሬንስቶርም ማድረግ ወይ ደግሞ ተመልሶ ሪሪድ ማድረግ ምናምን ነበር የሚሆነው እና ሞር ኦፍ ታይም አይወስድም ነበር። ሶ እኔ የምመክረው ኤሌክትሮኒክስ እና ሁለተኛው ደግሞ ሶፍትዌርም ያው እንደምናስበው ከባድ ነገር አይደለም። አክቹሊ ከባድ ነገር የለም፣ ግን እንደ ሶፍትዌር ደግሞ እንደ ጦር ነበር። አሁን እንደውም ይሻላል፣ አሁን ያለው ትውልድ ሜቢ ይሻላል። የኛ ጊዜ እንደ ጦር ነበር የምንፈራው ሶፍትዌርን። በጣም ነው ያስፈራል። እኔም በጣም ነበር የሚያስፈራ፣ የሚቻል ነገር አይመስለኝም። አዎ እንደ ጦር ነው የምንፈራው። እና ሃይ ስኩል ላይ ልጆች ከክላስ በኋላ ሶፍትዌር ይሰሩ ነበር፣ ይማሩ ነበር ምናምንና እዛ ፕሮግራም ላይ ላለመሳተፍ ነበር የምንሞክረው በጣም ስለምንፈራ ማለት ነው። እና ያ በጣም ጎርቶናል። ያቺ 2 ዓመት ሃይ ስኩል ላይ ወይ 4 ዓመት ብዙ እውቀት ጨምር ነበር። ያ ከክላስ በኋላ እንደው 1 ሰዓት 30 ደቂቃም ቢሆን ሰርተን ቢሆን 9 እና 12 ክፍል ድረስ ያለው ነገር ብዙ ነገር ይጨምራል፣ ብዙ እውቀት ይጨምራል ከምናስበው በላይ ተደማምሮ ማለት ነው። ሶ የሶፍትዌር እና ኤሌክትሮኒክስ እውቀት ላይ በደንብ መስራት አለብን። ዓለምም ያው ወደዛ ስለሆነ እየሄደ ያለው ወደ ሶፍትዌር እና ኤሌክትሮኒክስ ኢንተግሬሽን ስለሆነ ሁለቱ ላይ መስራት ያስፈልጋል። እንደው ሁሉም ነገር ማወቅ ባይጠበቅብንም እንደው ቤዚኮቹን ኤሌክትሮኒክስ ላይ ሰርኪዩት ቲዮሪዎች፣ ኤሌክትሮማግኔቲክ ቲዮሪዎች እነሱ ማወቅ፣ ሶፍትዌር ላይ ደግሞ ሲሆን ኖርማል ስክሪፕቶች መጻፍ፣ አውቶሜት ማድረግ፣ ቀላል ነገሮችን ፋይል መፈለግ በምንድነው ስሙ በተርሚናል ፋይል መፈለግ ምናምን እንደዚህ እነሱ በጣም ይቀላሉ። እነሱም መስራት ብችል ኖሮ ብዬ ነበር የማስበው ከመግባቴ በፊት። ያው በግድም ቢሆን ይለመዳል፣ ግን ያው ጊዜ ሳይወስድብን ሌላ ነገር የምንማርበትን ጊዜ ሳይወስድብን ቀድሜ ባውቅ ኖሮ አሪፍ ነበር እላለሁ። ቀጣይ ከማነሳው ጥያቄ ጋር በጣም ይገናኛል ያሁኑ ጥያቄ። ምናልባት ጨምረህበት ጠቅለል አድርገህ ነው ብናልፍ ብዬ አስቤ ነው። በቅድመ ዩኒቨርሲቲ ወይም ደግሞ ሃይ ስኩል ፕሪፓራቶሪ በዛ የትምህርት ደረጃ ላይ ያሉ ተማሪዎች እንደው ምን አይነት ተማሪዎች ናቸው ይህን ፊልድ ጆይን ቢያረጉት ብለህ የምታስበው? ማለት ከባህሪያቸው አንጻር ስታየው አንዳንድ ሰው ስታየው ራሱ የምታውቀው አይነት ተማሪ አለ እና እንደው አንተ ካለፍክበት አንጻር አሁን እነዚህ አይነት ተማሪዎች እንደው ቢገቡ የተሻለ ነገር ይዘው እውቀቱንም ይዘው ከዛ ደግሞ ዝም ብለው ሸምድደው ሳይሆን የሆነ ነገር መፍጠር የሚችሉ አይነት ተማሪዎች ሆነው ይወጣሉ ብለህ የምታስባቸው አይነት ተማሪዎች ምን አይነት ካራክተር አላቸው ብለህ የምታስባቸው ናቸው? እንደዚህ ያው ሁሉም ሰው ከአንድ ካራክተር ይዞ አይቀጥልም ማለት ሁሉም ሰው ራሱን ማስተካከል ይችላል። ሶ ፖቴንሻሊ ሁሉም ሰው ባዮሜዲካል ኢንጂነር መሆን ይችላል። ስፔሲፊክሊ ግን ቤስት ትሬት ብዬ ማስበው እኔ አንዳንድ ተማሪዎች አቴንሽን ቱ ዲቴል ያላቸው ተማሪዎች አሉ፣ መልቲታስክ ማድረግ የሚችሉ ተማሪዎች አሉ። ማለት አሁን ለምሳሌ እንዴት ነው ሃይ ስኩል ላይ ተማሪ ሆኖ የክለብ ሜምበር ሆኖ በላዩ ላይ ደግሞ የክላስ ሪፕሬዘንታቲቭ ሆኖ ምናምን እንደዚህ አይነት ልጆች አሉና እነዚህ ልጆች ሞሮፍ ሁሉንም ሰክሰስፉሊ ማድረግ ከቻሉ ሪላቲቭሊ ማይገናኝ ነገር ነው እየሰሩ ያሉት ኦልሬዲ ሃይ ስኩል ላይ ማለት ነው። ሶ ባዮሜዲካል አንድ የሚታወቅ ባህሪው ምንድነው? አይገናኝም። ሁሉም ነገር አይገናኝም። 5 ዓመት ስትማር ስፔሻላይዝ ማድረግ አይቻልም። ስፔሻላይዝ እንደውም ሌሎች ፊልዶች ላይ ስፔሻላይዝ ማድረግ ይቻላል። የባዮሜዲካል ኢንጂነሪንግ ለየት የሚያደርገው ጸባይ ይሄ ነው። ስፔሻላይዝ ማድረግ ይከብዳል። ሞር ኦፍ ግራጁዌት ላይ ስኩል ላይ ነው በኋላ ሜቢ ከመጣን ስፔሻላይዝ ማድረግ የሚቻለው እንጂ አብዛኛው የአንደር ግራጁዌት ኮርሶች ሁሉንም ነው የሚነካኩትና ሁሉንም ማወቅ ላይ ነው የሚያተኩሩት። በተለይ ያው የሰው ልጅ ላይ የሚተገበሩ ቴክኖሎጂዎች ስለሆነ የሚሰሩት ሞር ኦፍ ሴንሲቲቭ ናቸው። ሶ ብዙ እውቀት ይጠይቃሉ የሰው ልጅ ክቡር ስለሆነ የሰው ልጅ። ስለዚህ ከዛ አንጻር ነው ቤስትሬት ብዬ የማያቸው እንደዚህ መልታይ ታስክ ማድረግ የሚችሉትና አቴንሽን ቱ ዲቴይል ያላቸው ተማሪዎች እዚህ ቢገቡ አይጎዱም። ምክንያቱም ኦልሬዲ ሃይ ስኩል ላይ ዳይቨርጅ ያደረገን ነገር መስራት ስለለመዱ ማለት ነው። በጣም ምናልባት እንደዚህ አይነት ውሳኔዎችን ተማሪዎች ሲወስኑ የሚጋጩባቸው 2 ነገሮች አሉ። አንደኛው ፓሽን ነው፣ ሌላኛው ደግሞ አሁን ላይ ያለው ወቅታዊ ሁኔታ ወይም ደግሞ ፕራክቲካሊቲ የምንለው ማለት ነው። እና እነዚህ ሁለቱ እንዴት ነው ማስማማት የሚችሉት ብለህ ታስባለህ? ሁሉም ተማሪ በህይወቱ የሚያጋጥመው ነገር ነው፣ ወይም ደግሞ ሁሉም ሰው የሚያጋጥመው ነገር ነው። የትኛውን ልምረት ፓሽን ወይስ
ትሬንድ ያለውን ወይም ደግሞ ሪያሊስቲክ የሆነውን ነገር ልምረጥ ምናምን የሚለውን ፓሽን መከተል ያው አስፈላጊ ነው። ምክንያቱም ያው አይ ቲንክ የላይፍ ጎልም ያው ፓሽንን ተከትሎ የሆነ ነገር አቺቭ ማድረግ ስለሆነ ማለት ነው፣ ወይ የተሻለ ነገር አቺቭ ማድረግ ስለሆነ። ግን ደግሞ የሰው ልጅ አእምሮ ከትልቅ ነው። ሶ ምንም ስፔሲፊክ የሆነ ነገር መምረጥ ላያስፈልጉ ይችላል። ሁለቱንም ነገር መስራት ይችላል። ፓሽንም መስራት ይችላል፣ ትሬንድም የሆነ ነገር መስራት ይችላል። ለምሳሌ እንደውም አሁን ሰው ስዕል መሳል ምናምን ከሆነ ፓሽኑ እና ደግሞ ስለ አርቲፊሻል ኢንተለጀንስ ምናምን አሁን የመጣ ነገር መማር ትሬንዲ ነው ወይም ሪያሊስቲክ ነገር ነው። ሶ ስዕል መሳልን ብቻ ከመረጠ የደግሞ የአርቲፊሻል ኢንተለጀንስ መጠቀም የሚችሉ ወይም ደግሞ የኮምፒውተር ቴክኖሎጂዎችን መጠቀም የሚችሉ ሰዎች ስራ ይበልጠዋል ወይም የእሱን ስራ ያሳንስበታል። ግን ሰውየው ወይም ልጅቷ ፓሽኔት ልትሆን ትችላለች በዚህ ጉዳይ ማለት ነው። ሶ ሁለቱንም ማያያዝ ግን ይቻላል። ፓሽንም መሆን ይቻላል። ለምሳሌ በዚህ ምሳሌ ሰዓሊ መሆን ይቻላል። አት ሴም ታይም ደግሞ ስለ ኤአይ ወይም ደግሞ ስለ ኮምፒውተር ግራፊክስ ምናምን ማወቅ የተሻለ ስዕልን ፓሽንን በተሻለ መንገድ መግለጽ ወይም ደግሞ ከጊዜው ጋር ለማራመድ ይጠቅማል። ሶ የሰው ልጅ አይምሮ ከምርጫ አያስፈልገውም ማለት ዝም ብለን ስታርት እናደርጋለን ጥያቄውን ትተን እና የሰው ልጅ ሁለቱንም መስራት ይችላል። ፓሽንም መስራት ይችላል። ፓሽን ያለውንም ነገር ትሬንዲ ወይም ሪያሊስቲክ የሚለውንም ነገር ከፓሽኑ ጋር ማቀላቀል ስለሚችል ብዙ አይከብድም። ግን ኢነርጂ ማውጣት የማይፈልጉ ተማሪዎች ወይም ደግሞ ይህንን የግዴታ መምረጥ አለብኝ የሚሉ አይነት ከሆነ ደግሞ ፓሽንን አስቀድሞ ሪያሊስቲክ የሆኑ ነገሮች ደግሞ እንደ ሁለተኛ ነገር ይዞ መጨረሻ ላይ ሁለቱንም አቺቭ ማድረግ ይቻላል። ፓሽንን ቀድሞ አቺቭ አድርጎ ማለት ነው። እሱን መያዝ ይቻላል። ግን ሁለቱንም ማስኬድ ደግሞ ጊዜ ሴፍ ስለሚያስደርግ ሁለቱንም ማስኬድ ይቻላል ለሚችል ሰው። ለማይችል ሰው ደግሞ ስቲል ሁለቱንም ያስኬዳል፣ ግን ያው ጊዜውን ያለዋውጠዋል። ፓሽን ያስቀድምና ከዚያ ሪያሊስቲክ ይሆናል። ወይም ደግሞ ሪያሊስቲክን ነገርን አስቀድሞ ፓሽንን ላግ ያደርግና ያስከትላል። ዞሮ ዞሮ ሁለቱንም መስራት አለበት። ምክንያቱም የሰው ልጅ ለመኖር ሪያሊስቲክ መሆን አለበት። እዚህ ያለንበት ዓለም እውነተኛው ዓለም ገሃድ ዓለም ስለሆነ ከዚህ ተገንጥሎ መኖር አይቻልም። እሱን እያስኬዱ ደግሞ የሰው ልጅ ደግሞ የህይወቱ ትልቁ ጎል ወይም ፓሽን ሁሉም የሰው ልጅ ሲወለድ ውስጡ ያለ እሳት አለ ማድረግ አለብኝ ብሎ የሚያስበው ነገር እሱንም ያው ሳያረግ መሞት ቁጭት ስለሆነ እሱንም ያረጋል። የሚያረገው ጊዜ ነው የሚወስነው እንጂ ሁለቱንም ማስኬድ ይቻላል ባይነኝ እኔ መምረጥ ብዙም አያስፈልግም ነው የምለው። እሺ ምናልባት በጠቅላላ አድርገን ስናየው ያው በተለያዩ ሁኔታዎች ላይ ይሄ የሚሰሙን ጊዜዎች አሉ ማለት ፓሽኔት ልከተል ወይም ደግሞ ጀስት ሪያሊስቲክ ሆኜ ከዘመኑ ጋር ልዘምን የሚለው አይነት እና በተለይ ደግሞ ተማሪዎች ደግሞ እንደዚህ አይነት ውሳኔዎች ሲወስኑ በጣም ቻሌንጅ ሊያደርግ ይችላል። ምክንያቱም አንደኛ በጣም ገና እድሜ ላይ ነው ያለ ነው። በዛ እድሜ በምንወስንበት ጊዜ ማንም አጠገብ ሳይኖረው እኔ ስለምፈልግ ይሄን ሊሄድበት ምናምን፣ ግን ህይወት እንዳለ ከዛ በኋላ በአጠቃላይ ትንሽ የሚረዳቸውም ሰው ሊኖር እንደሚገባ ያመላከተ ምላሽ ነው እና በድጋሚ ማመስገን እንፈልጋለሁ። ቀጣይ ጥያቄ ማደርገው ፒር ፕሬዠር የማህበረሰብ ተጽዕኖ አሁን ትንሽ ውጤት ስታመጣ ወደ ሜዲሲኑ ወደ እንዲህ ጥሩ ወደ ሆነው ገንዘብ ሊያመጣ ወደሚችለው ፊልድ የመገፋት ነገር አለ። እንዲሁም ደግሞ ልክ 10ኛ ክፍል ጨርሰን አሁን እንደውም ተቀይሯል። ማህበረ ሳይንስና እንዲሁም ደግሞ ናቹራል ሳይንስ የምንመርጥበት ጊዜ በውጤት የተገናኘ ነው። እሱ በጣም ብዙ ያቃወሰው ነገር አለ ብዬ አምናለሁ በግሌና ተማሪዎች እንዴት ነው ፒር ፕሬዠርን መቋቋም የሚችሉት? የሚፈልጉትን የትምህርት አይነት ለመማር ሲወስኑ እንዴት ነው ፒር ፕሬዠርን መቋቋም የሚችሉት ብለህ ታስባለህ? ያቻ ተጽዕኖ የሚለው ማለት ነው። አዎ ማለት ያቻ ተጽዕኖ አንዱ የተጽዕኖ አይነት ነው። የሰው ልጅ ሁሌም በህይወቱ ሲኖር ተጽዕኖ አለ። ተማሪዎችም ያው ከዛ ተጽዕኖ የሚያመልጡ አይደለም እና አንድ ሰው እኛም እዚህ ላለንበት ደረጃ ስደርስ ወይም ወደፊት ለምንደርስበትም ደረጃ እስካሁን ለመጣንበትም በተጽዕኖች መካከል ሰው የሚያልፈው ሰው የተጽዕኖቹ ውጤት ነው የሰው ልጅ እና በዛውስ ሞርፍ አድርጎ የራሱን ቅርጽ ይወጣል በተጽዕኖች ጫና ማለት ነው። አንደኛው ያልከው እንዳልከው ፒር ፕሬዠር ነው። ፒር ፕሬዠር ከሆነ ያው ፒር ያው ኩያ ነው። ኩያ ፕሬዠር
ብዙ ጊዜ ብዙ ውሳኔዎች ያስወስናል። በተለይ እድሜ ከገፋ እንደው አሁን በወጣትነት እድሜ ትንሽ ወደ ጎልማሳነቱ እየጠጋ ሲመጣ ሰው ብዙም እየጠፋ ነው የሚመጣው ያ ነገር። በተማሪዎች በሚመርጡበት ወይም ኮሌጅ በሚገቡበት ሰዓት ግን ኃይለኛ ፒር ፕሬሸር ያለበት ጊዜ ነው። ያንን ኦቨርካም ማድረግ የሚቻለው ቱ ዩር አድቫንቴጅ በመጠቀም ነው። ምክንያቱም አይ ቲንክ ተፈጥሯችን ነው መሰለኝ የሰው ልጅ ተፈጥሮ ማህበራዊ እንስሳ ነው የሰው ልጅ። ከዛ ውጭ ደግሞ ይሄ የቲኔጀርነት ባህሪ ያለ የወጣትነት ገና ኮሌጅ በመግባት ላይ ብዙ ነገር ለመመሳሰል ኮንፎርሚቲ ምናምን አለ። ይሄ ሳይኮሎጂም ላይ ያለ ነገር ነው። የሰው ልጅ ኮንፎርም ለማድረግ ይሞክራል ከዙሪያው ካሉ ሰዎች ዲሲዥን አንጻር እና ያንን ቱ አወር አድቫንቴጅ ነው መቋቋም እንደሚቻል ይታወቃል። ቱ አወር አድቫንቴጅ ደግሞ መገልበጥም ይቻላል። መገልበጥ የሚቻለው እንደውም ፓወርፉል ነው በጣም ፒር ፕሬሸር። ሶ እሱን መከላከል እንዳለ ሆኖ ተገልብጦ ደግሞ እንደ ማስፈንጠሪያ ለመጠቀም ራሳችንን በጥሩ ሰዎች መክበብ ነው ማለት ምንድነው ጓደኛ መስታወት ነው የሚባል አባባል አለ አይደለ? አምስት ሰው ራሳችን ካስከ አምስት ጓደኞች ካሉን እኛ የአምስቱ አቬሬጅ ነን። የአምስቱ አቢሊቲ አቬሬጆች ነን እኛ። ከዛ ብዙ የምንርቅ አይደለንም። ሶ ራሳችንን በእነዚህ አይነት ሰዎች ኢፈርት በሚያወጡ ሰዎች ጊፍትድ በሆኑ ሰዎች እና ሁሉንም መንገድ የሚሞክሩ ሰዎች እና ተስፋ የሚያቆርጡ ሰዎች እና ደግሞ ከነገሮች የማይቸኩሉ ሰዎች ማለት በኋላ ላይ ብዙ ነገር በህይወት ገና ብዙ ነገር ይመጣል ከኮሌጅም በኋላ። እስካሁን እንግዲህ ስናነሳቸው የነበሩ ጥያቄዎች ቀጥታ ከትምህርት ጋር የተገናኙ ከአካዳሚክ የሆኑ ጥያቄዎች ነበሩ። አሁን ደግሞ እስኪ ትንሽ ጠቅለል ያሉ በአጠቃላይ በትምህርት ዓለም በትምህርት ቆይታችን ውስጥ ሊጠቅሙን የሚችሉ አንዳንድ ጥያቄዎችን ለማዘጋጀት ሞክሬ ነበረ። እስኪ እነሱን ለማንሳት እሞክራለሁ። በመጀመሪያ የዩቲዩብ ቻናላችን ስም እምታ ቲዩብ ይባላል። እምታ ብለን የሰየምንበት ምክንያት 3 ቃላቶች ወይም ደግሞ 3 ዋና ዋና ሀሳቦችን በአብሪቬሽን ይዘን ነው። የሚለው እምነትን፣ የሚለው ምግባርን ወይም ዲሲፕሊን፣ ከዛ ደግሞ ታ የምትለዋ ደግሞ ታሪክን እና እነዚህ 3ቱ ፒላር የሆኑ ነጥቦች በተለይ ለወጣቶች አሁን ላለነው ትውልድ በጣም ጠቃሚ ሆኑ ለምናስብባቸው ወደምናስበው ደረጃ ወይም ወደምናስብበት አቅጣጫ ለመሄድ በጣም ይጠቅሙናል ብለን ያሰብናቸው ነገሮች ናቸው እና በእነዚህ ዙሪያ ነው እንግዲህ የተለያዩ ኮንቴንቶችን ለመስራት ውጥን ይዘን ያለ ነው እና ይሄ በዋነኝነት የሚገናኘው ከሁለተኛው ከዲሲፕሊን ከሚለው ጋር ነው እና ምናልባት እስኪ ስለ እነዚህ ነገሮች ምን ታስባለህ? በአጠቃላይ የሚታዩ ብዙ ችግሮች አሉ በወጣቱ እኛ የምንታዘባቸው እኛም ያለንበት የሚሰሙን ብዙ ነገሮች አሉና እስኪ ስለነዚህ እንደው ጠቅለል ያለ ሀሳብን ብታጋራን። ስፔሲፊክሊ የእናንተ ቻናል እምታ እምነት ምግባርና ታሪክ ላይ ያው እነዚህ ያው ለሰው ልጅ አስፈላጊ ነገር ናቸው። አክቹሊ ለተማሪዎች ብቻ ሳይሆን ለሁሉም ሰው የሚያስፈልግ ነገር ነው። ወይዘር ወጣት ሆነ ወይ በእድሜም ገፋ ሁሌም የቀን ውሏችን ላይ የምናደርጋቸው ነገሮች ናቸው። ያው እምነት እንደው በተማሪዎች ወደ ዩኒቨርሲቲ ሲገቡ ሲማሩ ከቤተሰብ ተለይተው ወደ ትምህርቱ ትኩረታቸውን ሲያደርጉ በኋላ ላይ ደግሞ ለፍተው የልፋታቸውን ውጤት ሲያገኙ ሲመረቁ ምናምን ይሄ ሁላ እምነት ስላላቸው ነው። ነገ የተሻለ ዜጋ ሆናለሁ፣ ነገ የተሻለ ነገር አበረክታለሁ፣ ነገ ለቤተሰብ ተርፋለሁ፣ ለሀገር ተርፋለሁ፣ ራሴን እችላለሁ ከሚለው ተነስቶ ማለት ነው። እነዚህ ነገሮች እምነት ነውና እምነት ኖሯቸው ከዛ ደግሞ እምነቱ ደግሞ በተስፋ ይደገፍና ፊውል ይሆናል። ሶ ያ 5 ዓመትም ተማሩ 10 ዓመትም ተማሩ 14 ዓመትም ተማሩ አብሯቸው የሚሄድ ነገር ነው ማለት ነው። ሶ እምነት የዴይ ቱ ዴይ የቀን ተቀን ህይወታችን ነው። ምግባር ደግሞ ያው ያስፈልጋል። ያው እምነት የምንነውን ነገር ወደ ምግባር እንቀይረዋለን ወይም ደግሞ ወደ ምግባር ካልቀየር ነው አየር ላይ ብቻ ይቀራል ማለት ነው። ሶ ማጥናቱ መስራቱ ምን ጋር የተያዘ በተለይ ከተማሪዎች ጋር ስለምናወራ ነው እንደዚህ ምለው ያ ተያይዞ ነው ዋናው። እና ማጥናቱ መማሩ መስራቱ መውደቅ በፈተና
ፈተና ማትሪክ መውደቅ ሊሆን ይችላል፣ ፈተና መውደቅ ሊሆን ይችላል። ከዛ ደግሞ እንደገና መነሳት አለ። የሰው ልጅ ወድቆ አይቀርም። ያው ሁላ ነገር ምግባር ነው ማለት በተግባር የሚገለጽ ነገር ነው። ያ ነገር ከምግባር ጋር እያያዛሉ። ሶስተኛ ታሪክ ነው። ታሪክ ያው እኛ ዘንድሮ እዚህ ተምረን እዚህ ለደረስንበት መሰረቱ አባቶቻችን ናቸው። እነሱ ባይኖሩ እኛ አሁን በምናወራው ቋንቋም አናወራም። ሁለተኛ ደግሞ እኔ የተማርኩት ስፔሲፊክሊ ከራሴ ጋር ከዛ አንጻር ሳወራ የተማርኩት 5 ኪሎ ነው። 5 ኪሎ አዲስ ዩኒቨርሲቲ ያው ትልቅ ታሪክ ያለው ዩኒቨርሲቲ ነው። ሶ ንጉሱ ቤተ መንግስታቸውን ሰጥተው ሀገር ይለወጣል ብለው ተማሪዎችን ለመፍጠር አብሮ እንዲዘምን ትውልዱ ሀገር እንዲለወጥ ባህል እንዲያሻሽል ጠቃሚ ባህል እንዲወስድ እንደው ጠቃሚ ያልሆነውን ደግሞ እንዲያስቀርብ ተብሎ ነው የተሰራው። እና በዛ ውስጥ ስላለፍኩኝ ብዙ ታሪክ በተለይ በአዲስ ዩኒቨርሲቲ ውስጥ ስናልፍ 6 ኪሎ ዶርምም ብዙ ታሪካዊ የሆነ ግቢ ነው በጣም። ሶ በታሪክ ውስጥ ነው የምናልፈው። ራሱ ላቦራቶሪዎቹ በተለይ አሁን ኤሌክትሪክ አሉ አብዛኞቹ ኮርሶች ብለናል። ባዮሜዲካል ከገባና በተለይ 5 ኪሎ ትምህርት ላይ 5 ኪሎ ግቢ ላይ ላቦቹ ኤሌክትሪካል ዲፓርትመንት ሄደን የምንወስዳቸው ምናምን ትላልቅ ድሮ ካፓሲተሮች ምናምን ድሮ እንደው ኃይለ ሥላሴ ጊዜ የነበሩ ተማሪዎች የተማሩባቸው ጠረጴዞች፣ ኦሲሎስኮፖች ምናምን እስካሁን አሉ። የድሮ የጀርመን ኦሲሎስኮፖች፣ ካፓሲተሮች ምናምን እና ያ ነገር ምንድነው የሚያሳየን? እዛው ቁጭ ብለን ስንማረው ኦኬ በዚህ ውስጥ እኮ አልፈዋል እንላለን። ማለት ትላልቅ ፕሮፌሰሮች ዛሬ መናቃቸው ወይም ያለፉ ፕሮፌሰሮች ለሀገራቸው ብዙ ያበረከቱ በኢንጂነሪንግም ይሁን በናቹራል ሳይንሱ አልፈውበት የሄዱበት ነገር ነውና ከዛ ጋር ተያያዥነት አለው። እነሱ ባያልፉበት ኖሮ እኛ እናልፍበትም ዛሬና ከዛ ጋር በጣም ብዙ ተያያዥነት አለው። ዘሴም ዊዝ ውጭ ወተን ምን ብለን እንደምንማረውም ሰዎች ብዙ ሰው ወደዚህ ቀድሞን መጥቶ ነገሮችን አይቶ ስለነገረን ስላመቻቸልን ወይም እኛ መተን እንደ ባይተዋርነት እንዳይሰማን ስላረጉን ነው እዚህ ተገኝተን የምናወራው። ሶ ታሪክም አስፈላጊ ነገር ነው ማለት ነው። ሶ ተማሪዎች ሶስቱንም ነገር ያው የቀኑ ያደርጉታል። ሶስቱን ነገር እንደው በአንዱ በደከምን ቁጥር አይሟላም። ካልተሟላ ደግሞ የተፈለግንበት ቦታ እንዳንደርስ ያደርጋል። ሶ ሶስቱ በጣም አስፈላጊ ነገር ነው። ያው ተስፋ ያው ከእምነት ጋር ይያዛል ብዬ ነው። በጣም ጥሩ አድርገህ ነው በእውነቱ በተለይ ከተማሪዎች ጋር አገናኝተህ ያነሳበት መንገድ በጣም ጠቃሚ ነው ብዬ አምናለሁ። በጣም እናመሰግናለን። ቀጣዩ ጥያቄያችን የሚሆነው እንግዲህ አሁን ደግሞ ስለ ኮሪያ አሁን ስላለንበት ኮሪያ ደግሞ አንዳንድ ነገሮችን እንድናነሳ ነውና ኮሪያ ውስጥ ማንኛውም አይነት ሳይንቲፊክ ትምህርት ይሁን ምንም ይሁን በኮሪያኛ ቋንቋ ነው የሚማሩት። ሲጀመር ኮሪያኛ ቋንቋን የፈጠሩት ወይም በስነ ጽሁፍ ደረጃ የቀረጹት ንጉስ ሴጆንግ የሚባለው ንጉስ የህዝቡን ለሳይንስ ወይም ደግሞ ለእውቀት አይምሮ እንዲከፈት በሚል ነው፣ አንብቦ እንዲረዳ በሚል ነው። እና አሁን ላይ ስታይ ሙሉ ትምህርት ሲስተማቸው በኮሪያኛ ነው። ፔፐርም ይሁን ምንም ይሁን በኮሪያኛ ነው የሚያወጡት። እና ይህን እንዴት ትረዳዋለህ? በኮሪያኛ ቋንቋ መማርን እንዴት ትረዳዋለህ? አው ኮሪያን አው በቋንቋቸው ነው ሁሉንም ነገር የሚማሩት በቋንቋቸው ነው። ሳይንቲፊክ ፔፐር ሲጽፉ፣ ጭውውቶች ሲጽፉ፣ ማስታወቂያ ሲለጥፉ ቋንቋቸውን በጣም ይጠቀማሉ። ያ በጣም ረድቷቸዋል። አይተ ከሆነ የትኛውም ያደጉ ሀገራት ወይም በኢኮኖሚ ዓለም ላይ ትልቅ ተጽዕኖ ያላቸው ሀገራት በቴክኖሎጂ የበለጸጉ ሀገራት በጠቅላላ ማለት ይቻላል የራሳቸውን ቋንቋ ነው የሚጠቀሙት ወይም የራሳቸውን ቋንቋ ወደፊት ለፊት ያመጣሉ። በተለይ ተጽዕኖ ፈጣሪ የሚባሉ ሀገራት ማለት ነው። ይሄ በጣም ረድቷቸዋል። እንዳልከው ለምሳሌ በተማሪዎች አዲስ የሆነ የሳይንስ ኮንሰፕት ወይም ደግሞ የሶሻል ኮንስትራክት ወይም አዲስ የሆነ ነገር ሲማሩ እንግሊዘኛ ቋንቋን ከመጠቀም ይልቅ ምክንያቱም እንግሊዘኛ ቋንቋ እንደ ሁለተኛ የአፍ መፍቻ ቋንቋ ስላልሆነ እሱን እንደ አዲስ መማር ይጠይቃል። ስለዚህ ተከታታይ ሁለት ነገሮችን በአዲስ ነው የሚሆነው አእምሮ ላይ ማለት ነው። ያ ትንሽ ሊከብድ ይችላል። ሁለተኛ ደግሞ እንደኛ ሀገር ደግሞ እስከ 12ኛ ክፍልም እስከ 11ኛ ክፍልም ኢቨን ዩኒቨርሲቲ ድረስ በእንግሊዘኛ ከልጅነት ጀምሮ ተምረን ብንመጣ ትሩሊ ቋንቋውን ማስተር ማድረግ አንችልም። ሶ እንደው ማንበብን መረዳትና አንድን ነገር እንዲገባን የማድረግ ፓወሩ ያለው የአእምሮአችን ብቃት ላይ ሳይሆን
የቋንቋው አረዳድ ላይ ይሆናል ማለት ነው። ያ በጣም ይወስነዋል። ምክንያቱም እኔ ብዙ ልጆች ስለማቅም በፐርሰናሊም በጣም ጥሩ አይምሮ ያላቸው ብራይት የሆኑ ልጆች በዚህ በቋንቋ ምክንያት ሲቸገሩ ያለውኝ ማለት እንግሊዘኛ መጽሐፎችን አንብቦ መረዳት ላይ ኮምፕሬንድ ማድረግ ላይ ምን ለማለት ፈልጎ ነው የሚለው ነገር ላይ ሞሮፍ በዚህ ደግሞ ወደ ከተማ ምናምን ያደጉ ሰዎች አንፌር አድቫንቴጅ አላቸው። ያም ደግሞ ሙሉ ለሙሉ አይደለም እሱም ቢሆን ግን ደግሞ በዚህ ደግሞ ብዙ ሰው ብዙ ሚሊዮን ህዝብ ስላለን እኛ ከተማ ብቻ የሚኖር ህዝብ አይደለም ያለን በጣም ብዙ ሚሊዮን ተማሪዎች ነው ያሉን። በጣም ብዙ ሀገር የሚመለወጥ የሚችሉ በጣም ትላልቅ አእምሮ ያላቸው ብራይት የሆኑ ልጆች አሉን። ሁሌም ይወጣሉ በየአመቱ እነዛ ቱ ዌስት ይሄዳል አእምሮ ፓወራቸውን ሀገሪቷ መጠቀም ሳትችለኛ ለግል ጥቅም ሳይሆን ማለት ነው። ሶ የሳይንስ ገባው አልገባው ሳይሆን ቋንቋ አልገባውም የሚለው ነገር ላይ ይሆናል የሚወሰነው ማለት ነው ዳይሬክሽኑ። እና ለምሳሌ ብዙ ሰው አይተ ከሆነ በእንደዚህ በቋንቋ የሚቸገሩ የቋንቋ ትምህርታቸው የሚወርድ ልጆች በተለይ ዩኒቨርሲቲ ላይ ኢትዮጵያ ውስጥ በሂሳብ ትምህርት በፊዚክስ ትምህርት በጣም ስማርት ናቸው እና ውጤትም ከፍ ይላል። በጣም ሰቂዎች ናቸው። ግን በዚህ በቋንቋ ምክንያት ብዙ ሰው አድቫንቴጅ እንዳይኖረው ያደርጋል። ሶ ሙሉ ለሙሉ የሳይንስ መረዳቱ ላይ ሳይሆን ቋንቋውን ችሎታል አልቻለውም የሚለው ላይ ይወስነዋል። እና እዚህ ሀገር ትልቅ የሰሩት ነገር ብዬ ማስበው ቋንቋን መጠቀማቸው ነው። ቋንቋን ሲጠቀሙ ዳይሬክትሊ ቋንቋውን መረዳት አይጠበቅበትም። ሳይንሱን ተረድቶታል አልተረዳውም የሚለውን መዘን ይቻላል ያለ ቋንቋ ማለት ነው። እኛ ጋር ግን ትንሽ የሚከብደው ሁለተኛ ቋንቋችን ስለሆነ ስንማረው አፍ መፍቻ ቋንቋም አይደለም። ለአንዳንድ ሰዎች ደግሞ ሶስተኛ አራተኛም ቋንቋ ነው ኢትዮጵያ ውስጥ። ሶስት አራት ቋንቋ የሚናገር ሰው በራሱ ስማርት ነው መጀመሪያ። ከዛ ደግሞ ሳይንስ ላይ በአራተኛ ቋንቋ የምትፈተነው ከሆነ በሶስተኛ ቋንቋ የምትፈተነው ከሆነ ያ ሰውዬ ተረድቶታል ወይ ስለ አንድ ነገር ስለ አንድ ኮንሰፕት ተረድቷል ወይ ሳይሆን ሁለት ነገር ነው የምትፈትነው። ቋንቋውንስ ገብቶታል ወይ አንተ የምትጠይቀውስ ነገር ገብቶታል ወይ የሚለው ነገር አለና ያ ነገር በጣም ወደ ኋላ አስቀርቶናል ብዬ አስባለሁ። እዚያ ኤዥያ አካባቢ ቻይና ብቻ ኮሪያ ብቻ ሳይሆን ቻይናን ማየት ይቻላል፣ ጃፓንን ማየት ይቻላል። ስልጣኔያቸውን በቋንቋቸው ነው የመሰረቱት። ኢትዮጵያን ደግሞ ትንሽ ለየት የሚያደርገው አፍሪካ ውስጥ ብቸኛው በጽሁፍ የተቀመጠ ፊደል ያለው ቋንቋ ባለቤት ኢትዮጵያ ነች ከሙሉ አፍሪካ ሀገር ማለት ነው ከ50 ምናምን ሀገር። ዓለም ላይ ደግሞ ካሉ ጥቂት ሀገሮች የሚጻፍ ቋንቋ ካላቸው ጥቂት ሀገሮች ውስጥ አንደኛ ናቸው እና አባቶቻችን በዚህ ፓዮኒር ነበሩ። ከሌላው ዓለም ጋር እኩል ተራምደዋል። ቋንቋ እና ፊደል መቅረስ ከባድ ስለሆነ ድምፅን በፊደል መወከል ማለት ነው። ያንን ግን እኛ አልተጠቀምንበትም። እንዳልኩ የኛ በእርግጥ አሁን ላይ ካለው የቋንቋ ፖሊሲም ከሀገርም የቋንቋ ፖሊሲ ጋር ይያያዛል ነገሩ። ግን ደግሞ ሁሉም ሰው በአፍ መፍቻ ቋንቋው ደግሞ ቢማር ሞር ሳይንሱን ተረድቶት ገብቶት ያልፈዋል ብዬ አስባለሁ። ምክንያቱም እስካሁን ሞክረናል በእነሱ ቋንቋ መማርን ጥሩ ነው። እኛ እዚህ ወተን ኢንተርናሽናል እንድንኖር አድርጎናል። ግን ይሄ ሴ ፕላስ ነው መጠቀም ያለብን። ምክንያቱም የኛ ከሌላ ኢንተርናሽናል ሰው መሆን ለኛ ለግላዊ ጥቅም ቢኖረው በሀገር ደረጃ ግን ስናየው ምንም አድቫንቴጅ የለውም። ስለዚህ ሀገር ላይ ምንም ካልሰራ ምንም አንተ ተጠቅመህ ወጥተህ ኢንተርናሽናል ተቋም ላይ ብትሰራ ባትሰራ ይዳዝ ማተር ያው በሀገር ደረጃ ስለሆነ መራመድ ያለብን ማለት ነው። እንደዛ በዛ አይን ስናየው ቋንቋ ትልቅ አድቫንቴጅ አለው። ሁሉም ሰው ፔፐር በእንግሊዝ ሳይንቲፊክ ፔፐር በአማርኛ ቢጻፍ ኮንሰፕቶች በአማርኛ ቢጻፉ እዚህ ለምሳሌ ፕሮፌሰሮች በጣም የሚታወቁበት ነገር የውጭ ሀገር ቋንቋን በኮሪያኛ ጽፎ ተርጉሞ ማስቀመጥ መጽሐፍን ይታወቃሉ። መጽሐፍቶቻቸው ላይብራሪ ሙሉ ሁሉም መጽሐፍ በኮሪያኛ አለ። አዎ አይደለ? አዎ ብዙ ነገር ላይ እንትን ይላሉ። እኔ ለምሳሌ ፐርሰናሊ ፕሮፌሰሪ ፍሉድ ላብ ላይ ነው የምንሰራውና የፍሉድ ኢንጂነሪንግ መጽሐፍን አሜሪካኖች የጻፉትን መጽሐፍ በኮሪያኛ ተርጉሞ አስቀምጧል። ላብ ውስጥ አለ፣ ያስተምርበታል መጽሐፉንም። ይሄ ሰውዬ ዴዲኬትድ ሆኖ ተርጉሞ አስቀምጧል። ያ ማለት ግን እኛ እንደዛ ማድረግ አንችልም አይደለም። ኦልሬዲ የተረሳ ነገር ነው እንጂ ኢትዮጵያውያን መጽሐፍ መተርጉም ላይ እንደውም በጣም ጎበዞች ናቸው እና ብዙ እንደውም የጠፉ መጽሐፍት ተገኙ የተባለው ተርጉሞ ስላስቀመጡ ነው። እና መጽሐፍ መተርጎም ቀላል ስራ ስላልሆነ ነው፣ እንደ ሲሪየስ ስራ ይዘውት ስለሚሰሩት ስለነበር ነው። በትውልድ ቅብብሎች መሀል ላይ የጠፋ ነገር ስላለ መጽሐፍት መተርጎም ላይ ዜሮ ሆነናል። እና የሳይንስ መጽሐፍ መተርጎም እኛ ለምን ፍሉይድ ሜካኒክስ መጽሐፍ ለምን በአማርኛ አይጻፍም?
ለምን አፕላይድ ማቴማቲክስ ለምን በአማርኛ አይጻፍም? ዋይ ኖት? እና ወይ አልተረዳ ነው ማለት ነው። መጻፍ ካልቻልን በራሳችን ቋንቋ አልተማርንም ማለት ነው፣ አልገባንም ማለት ነው። እኔ ሁሌ የምለው ነገር ነው ማለት ተማሪም ይሁን አስተማሪ ኮንሰፕቱ ቢገባን ኖሮ ያስፈልገናል መጽሐፍት። ያን መጽሐፍት ለመጻፍ የሚጽፉ ልጆች አሉ፣ በግርግጥ አክኖሌጅ ማድረግ ያስፈልጋል። ለምሳሌ አንድ ዮሐንስ የሚባል ልጅ አለ ሊንክዲን ላይ ያለው C++ የተረጎመው ልጅ በጣም ይገርም ልጅ፣ በጣም ይገርም እና ሙሉ መጽሐፍ ሁለተኛ ፓርት መጽሐፍ አወጥቷል እና 2 ፓርት መጽሐፍ በ2 ምዕራፍ በሚገርም ሁኔታ የእንግሊዝኛ ፍቺን ቃላት ፍቺ እየፈለገ ያለፋል እሱ እና ተርጉሞ አስቀምጧልና ያን ነገር ለምንድን ነው እኛ መጠቀም ማንችለው? በራሳችን ቋንቋ ለመጠቀማችን ለዚህ ብቻ አይደለም ይጎዳል በኋላ ላይ ለአንድ በዚህ በትምህርት ጉዳይ፣ ሁለተኛ ደግሞ አሁን እንደምናየው እዚህ ከአርቲፊሻል ኢንተለጀንስ ጋር ከናቹራል ላንጉጅ ሞዴሎች ጋር ምናምን ተያይዞ ትሬን የምናደርግበት ምንም አይነት መረጃ ወይም ዳታ የለንም። ለምንድን ነው የኛ ሰው ቴክስትም ሲያደርግ በእንግሊዝኛ ነው፣ ሁሉንም ነገር በእንግሊዝኛ ነው የሚያደርገው። አማርኛ ኪቦርድ የሚጠቀም ሰው ትንሽ ሰው ነው ያለው። ያ በጣም ኋላ ቀርነት ነው። እዚህ ሀገር ዘመናዊነት ይመስለናል፣ ግን በጣም ኋላ ቀርነት ነው። እዚህ ሀገር ለምሳሌ ሁሉም ሰው ኮሬኛ ነው የሚጠቀመው። ቴክስት ሲያደርጉ በኮሬኛ ነው። ወጣቱ ጄኔሬሽን ቴክስት ሲያደርግ ኮሬኛ ነው የሚጠቀመው፣ እንግሊዝኛ ይጠቀማል። ያ ይጠቅሟቸዋል፣ ምክንያቱም ሶቨሪን ያደርገዋል። ዳታቸውን ራሳቸው መጠቀም ይችላሉ። ያ ለኛ በጣም ትልቅ ዲስአድቫንቴጅ ነው እና እንደዚህ አይነት ነገሮችን ብንለምድ ማለት ድሮ የነበረን ባህል ስለሆነ አዲስ እናምጣ ምናምን አይደለም። ድሮ የነበረን ባህል ነው። ንግግርን በጽሁፍ ያስቀምጣሉ። የግሪክ አርመን ምናምን መጽሐፎች ሁሌ ይተረጎማሉ፣ አንድ አያመልጣቸውም አይደል? ትውልድ ቅብብሎች ግን መሀል የጠፋ ነገር አለና ያንን መልሰን ሪቫይቭ ማድረግ አለብንና መጽሐፍት ካልተተረጎሙ አልገባንም፣ ኮንሰፕቱ ሂሳብ አልገባንም፣ ምንም ነገር እንደውም ትንሽ አይ ቲንክ ሜዲሲን ላይ እንደውም ትንሽ መጽሐፍቶች አሉ በኢትዮጵያውያን ምናምን የተጻፉ ስቲል የሚማሩባቸው ቴክስት ቡኮች ምናምን እንዳሉ አውቃለሁ። እነሱም አክቹዋሊ በእንግሊዝኛ ነው የተጻፉት፣ ዋይ ኖት በቋንቋችን አይጻፉም? እና አንድ ሰው ትልቅ አልቲሜት ኮንሰፕት እንደገባው የምታውቀው መግለጽ ሲችል ነው። አንተ የገባህን ነገር መግለጽ ካልቻልክ አልገባህም ማለት ነው። ያ ነገር ማስረዳት ካልቻልክ ዘሞስት ኢዚ አድርገህ መግለጽ ካልቻልክ አቅልለህ የቋንቋን ጥቅም ከዚህ ሁኔታ ነው አንጻር ነው የሚያው። አንድ በትምህርት ነው፣ ሁለተኛ ደግሞ ለፊውቸሩ ያስፈልገናል። ካለው የኢንዱስትሪያል ኢቮሉሽን ጋር ዳታ የለንም እና ከባድ ነው መተርጎም ካልቻለን፣ ወይ ደግሞ ዶክመንት የተጻፈንም እንደው ወደ ዲጂታል መቀየር ካልቻለን አማርኛን በጣም አስቸጋሪ ነው እና ይሄ በጣም አድቫንቴጅ ሰጥቷቸዋል። እኛ ግን የተሰጠን ፊደል አልጠቀምንበትም፣ አላደግንበትም፣ ምንም አልሰራንበትም። ዝም ብለን ነው ይዘነው ያለነው እና ያንን ነገር ከዛ አንጻር ስናየው የቋንቋ ሲግኒፊካንስ በጣም ትልቅ ነው። በጣም አስፍተ ነው በእውነቱ ያለውን ነገር ያስረዳሃንና ይህን የሚመለከቱ ተመልካቾቻችንም ምናልባት ችግር እንደሆነ ራሱ ያልገባን ብዙ ችግር አለና እሱንም አንጥረ ስላሳየን እናመሰግናለን። ቀጣይ ጥያቄ ማደርገው እዚሁ ከኮሪያ የትምህርት ስርዓት አንጻር ወይም ደግሞ በአጠቃላይ ስላላቸው የኤጁኬሽን ሲስተም ነው። እኛ ሀገር በተለምዶ የተለመደው የትምህርት በጣም ቲዮሪ ላይ ሀሳብ ላይ ፎከስ ያደረገ ወይም ፈለጣ ላይ ሽምደዳ ላይ ፎከስ ያደረገ ያተኮረ ትምህርት ስርዓት አለ። እዚህ ደግሞ መተህ ካየኸው አንተም ብዙዎቻችንም የምንታዘበው የሚማሩትን ነገር እየገቡ በእጃቸው እያዩ እየነኩ እየሰሩ የሆነ ነገር እየሰሩ ነው የሚማሩትና ይሄ እንዴት ታነጻጽረዋለህ? ጥቅሙ ምንድነው ብለህ ታስባለህ? እስኪ ስለሱ ብትነግረን። እኔ አብዛኛው ብዙ ሰው ሁሌ ስለሚያወራው ስለኛ ሀገር የትምህርት ሲስተም ሁሌ ብዙ ሰው ያወራዋል፣ ብዙ ውይይቶች ላይ ይነሳል። ምንድነው የኛ የትምህርት ስርዓት ለፈተና ነው የተሰራው። ፈተናን ማለፍና አለማለፍ ጋር የተያያዘ ነው። if you're good ፈተና ላይ ጎበዝ የሆነ ሰው ምንም ነገር አይከብደውም፣ ማለፍ ይችላል፣ በትልቅ ውጤት መመረቅ ይችላል። በትልቅ ውጤት መመረቅ ግን መማር ቢሆንም ሙሉ ለሙሉ ማወቅ አይደለም እና ሀገራችን በዚህ ስርዓት ውስጥ ማለፏ ብዙ የጠቀሙን ነገሮች እንዳሉ ሆነው ግን ደግሞ አላረመዱንም ማለት ከዓለም እኩል መራመድ አልቻለም። ለምንድን ነው በሁሉ ነገር ኋላ የቀረ ነው ብዬ አንደኛው ማስብበት ምክንያት ከብዙ
ምክንያቶች መካከል ዋነኞቹ መካከል የትምህርት ስርዓቱ ደግሞ ከፈተና መዝለል ስላልቻለ ነው። እንዳልከው ተግባር ልምድ አለ። በተግባር መስራት የተማርነውን ነገር በተግባር ማየት ምናምን የሚባል ነገር አለ። ሁለተኛ ግን ከዛም ውጪ ለምንድን ነው እንትን ማለት ማንችለው? ኤቭሪቲንግ ላብ ገብተን ማየት ባይቻል የተማርነውን ነገር ኮንሰፕት ገብቶን መግለጽ ማንችለው ማለት ለምሳሌ ፈተናው ብዙ ጊዜ ምርጫ ወይ ዳሽሙላ ምናምን ፈተኖች የሚሞራይዜሽን ቴስት ናቸው ማለት እንዴት ነው አንድ ሰው ሚሞራይዝ ማድረግ የሚችለው የሚለውን ነገር ነው። ያ ደግሞ አሁን ዓለም የመጣችበት ነገር ያንን ነገር ኦብሶሌት እያደረገው ነው። ለምሳሌ AI የተፈጠረው ቤዚክሊ ሚሞራይዝ ለማድረግ ነው አይደለ? ቀስ ብሎ ኮንቴክስት ዊንዶው የሚባል ነገር አለ አይደለ? አንድ ፓራግራፍ አንድ መጽሐፍ አሁን ደግሞ በቃ ኢንፋይናይት ኮንቴክስት ዊንዶው እስከ መድረስ ደርሷል ማለት የብዙ መጽሐፍቶችን እውቀት ይዞ መጥፋት ማለት ነው የኤአይ ስራ ሞዴሎች ስራ። ሶ ሚሞራይዜሽን ለወደፊቱ ያዋጣል አያዋጣም? ምክንያቱም የምንወዳደረው ከትላልቅ ዳታ ሴንተሮች ወይ ትላልቅ ሚሞሪ ካላቸው ሲስተሞች ጋር ስለሆነ ማለት ነው። የሰው ልጅ ያንን ለማቅለል ብሎ ነው እንደዚህ አይነት ሲስተሞችን የሰራው። ሶ ሚሞራይዜሽን እንደማያዋጣ ነው የሚያሳየን። ሶ የሚሞራይዜሽን ነገር አያዋጣም። ኮዲንግም ተመሳሳይ ነው። ሲንታክስ ምናምን ሚሞራይዜሽን ስለሆነ ነው ስራ ወደ ሌላ ቀይሩ እንደዚህ ያርጉ ምናምን እየተባለ ያለው አሁን ላይ። ሶ ሚሞራይዜሽን ሀገራችንን አላራምድ ብለዋል። ትሩሊ አንድ ነገር እንደተማርን ማወቅ አልቻልም። እንዳልከው ኮሪያ ላይ ትልቁ አድቫንቴጁ ኢቨን ሪሰርች እየሰራ አሁን ለምሳሌ በግራጁዌት ሌቭል ላይ ሪሰርች እየሰራ ኮርስ እየወሰድክ ኮርሱ ራሱ ፕሮጀክቱ ከሪሰርች ጋር ተያይዞ የምታስገባው ነው የሚሆነው። ሶ ያ ምን ያደርጋል? እንዳትወጣ ያደርጋል። የአንድን ነገር በደንብ ሶሊዲፋይ ያደርጋ እንድትረዳ ያደርጋል ነገር እና የኛ ቤዚኩ ላይ እንዳልኩ ኤሌክትሮኒክስ ላይ ሶፍትዌር ላይ ምናምን ትንሽ ወደ ኋላ ስለቀረ ዓለም ትንሽ ጥሎን ነገር ሄዷል። ሶ ያንን ደግሞ እንዳንከተል ያደረገ እንዳልኩ የሚሞራይዜሽን ትምህርት ነው። ሶ ሚሞራይዜሽንን ዲሽ ማድረግ አለ መተው አለብን። ምክንያቱም አሁን ዓለም ተለውጧልና ሲስተሞች ሰው ልጅ ለማገዝ የመጡት ሚሞራይዜሽን ላይ ለማገዝ ነው። ሶ ፈተና ራሱ አሁን አይ ዶንት ኖ እኛ ወደፊት የኛ ሀገርን ባላቅም ፈተና ራሱ ኮንሲደሬሽን ላይ ናቸው። ፈተናን እንዴት ምን አይነት ፎርማት የያዘ የሚለው ላይ ራሱ ኮንሲደሬሽን ላይ ናቸው። ምክንያቱም ሚሞራይዜሽን ከሆነ ይሄ ሲስተም ካለ ሪል ወርልድ ላይ እንደ ፈተና ቁጭ ብለህ ኢንተርኔት ሳትጠቀም ምን ስትል አይደለም የምትሰራው። ኢንጂነር ኮንክ ያለህን ነገር በጠቅላላ ስካወር አድርገህ ነው ሶሉሽን የምትፈልገው። ሶ እዛ ላይ ኤአይ የሚያግዝ ከሆነ አንተ ሚሞራይዝ ማድረግም ይጠቅማል። ሶ ዩኒት ክሪቲካሊ ማሰብ ይጠይቃል እና ያን ነገር መልመድ አለብን ብዬ አስባለሁ። እና ኮንሰፕትን ለመረዳት ይመስለኛል እና ለፈተና አንዳንዴ አልፈርድም። ምክንያቱም ፈተናን ካላለፍን ደግሞ ወደ ቀጣይ ሴሚስተር አለማለፍ አለ፣ መገለል አለ ምናምን። ፈተና ጥሩ ማያመጡ ልጆች ይገለላሉ ምናምን ነገር ግን ኢስኖት ዛት ማለት በጣም አንዳንድ ልጆች በጣም ብራይት የሆኑ ልጆች አሉ፣ ኮንሰፕት የሚገባቸው ሰዎች አሉ፣ ኢማጂን ማድረግ የሚችሉ ልጆች አሉ ምናምን። ያ ማለት ፈተና ላይ ጥሩ ውጤት ይመጣላቸዋል ማለት አይደለም። ግን ደግሞ እኔ ፈተና ላይ ከሱ የተሻለ ውጤት አምጥቼ ሜቢ እሱ ከኔ የተሻለ ለምን እንደምንማረው ገብቶታል። እና አብዛኞቻችን እንደውም ለምን እንደምንማር ያን ነገር ሳናቅ ነው ፈተና አሪፍ ውጤት የምናመጣውና ለፈተና የተሰራ ሲስተም ስለሆነ ተማሪውም ላይ መፍረድ አልችልም። ግን በተሻለ አማራጭ ዓለም አቀፍ ለመሆን መሞከር ማለት ወይ ለፈተናው ቀድሞ ሸምድዶ አጥንቶ ምናምን ፈተናውን አልፎ መመለስ፣ ወይ ደግሞ ካልተቻለ ደግሞ እንደው መመለስ የሚከብድ አይነት ከሆነ ቀድሞ ለፈተናው ሸምድዶ አንብቦ ከጨረሱ በኋላ ትንሽ ጊዜ ደግሞ አስተርፈው እስኪ ኮንሰፕቱ ለምንድን ነው የምንማረው ይሄ ነገር፣ ይሄ ፎርሙላ ለምን መጣ? ምክንያቱም ኢኩዌሽን ፋንክሽን ምናምን ኢስ ጀስት ፊዚካል ኳንቲቲን መግለጫ መንገድ ነው፣ ሌላ ምንም ነገር የለው። ሶ ለዛ ነው ከኮሪያ አንጻር ስናየው የኛ ሲስተም ትንሽ ወደኋላ የቀረ ይመስለው። ወደፊት ግን መስተካከሉ ግዴታ ይሆናል። ምክንያቱም እንዳልኩ ከዚህ ከኤአይ ምናምን ሲስተሞች ጋር አዲስ ከሚመጡ በኋላ ሜቢ እናወራዋለን ተያይዞ ሚሞራይዜሽንን ሶልቭ አድርጓል። የሰው ልጅ ሚሞራይዜሽንን ሶልቭ ያደረገበት ምክንያት ለማስወገድ ነው። የሰው ልጅ ሌላ ነገር እንዲያስብ ነው አይምሮ። ሶ እኛ እንደገና ሚሞራይዝ እናርግ ብለን ቼክ ብንል አይሰራም በሚቀጥለው ዓለም ላይ።
ሶ ወደን ሳይሆን በግዳችን መቀየራችን አይቀር እና እሱ ነው